አውራት ምትለህን ነገር ሰማት። ከዛ አይ አብርሽ ይምጣ በቃ ችግር የለውም እኔ ሰላም አወርዳለሁ ካለችኝ የሆነ ይዞ አካባቢ ሆኜ ነው የምጠብቀው። የትም ማረቅም ይሳቅ በእናትሽ ለለምንሽ በእግዚአብሔር ጌታኔ ምሬ ነው በእግዚአብሔር ሲሄድ ቢያንስ ይሄንን ነገር አድርጊ። የእውነት የምሬ ነው ሩታ በእግዚአብሔር በእናትሽ በእግዚአብሔር ለለምንሽ በጌታ ሩታ በእግዚአብሔር ተነስ እኔ እውነት አይደለም እኔ አሁን ለሌላ ነገር አይደለም ጌታን የምሪ ነው። ስለዚህ አንድ ላይ ሁኑ። ሰዎች ጠላቶቻችሁ እንዲያዝኑ ነው ማድረግ ያለባችሁ። ለምን ሰው እንዲደሰት ታደርጋላችሁ? ገና ናችሁ፣ ገና ወጣቶች ናችሁ። ሰዎች በጣም ይደሰታሉ በእናንተ የእውነት በእናንተ መፋታት በእናንተ እንደዚህ መሆናችሁ። ሩታ በእግዚአብሔር እሺ በይኝና ቀኙን ተሳስቤ አንተን በመልመዴ ወዲህ ላለለ ወዲያ አንድ ሆኗል መንገዴ ተሰምቶ እንደኔ። ሰላም ሰላም ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ሰላም ነው። እንዴት ናችሁ? እንዴት ሰነበታችሁ? አለኝ ይመስገንና ዛሬ ብቻ የመጣሁት አንድ ነገር ላወራችሁና ያለው ነገር አሁን ሁላችሁም ታውቁታላችሁ እንደምታውቁት ነው። እና እኔ እዚህ የምቆይበት ሰዓት ስላለቀ አንድ ነገር የመጨረሻ የምችለውን ሁሉ አድርጌ ለመሄድ ነበረ እና አብርሃምንና ሩታን ሁለታቸውም አንድ ላይ አውርቻቸው መደረግ ያለበትን ነገር እንዲደረጉ አብርሃምንም ሩታንንም ሁለታቸውም አንድ ላይ አግኝቻቸው ላወራቸው ነበርና ላወራቸው የፈለጉት ያለውን ጉዳይ ነው። አንዳንዴ በአንዳንድ ምክንያቶች በሆነ ነገሮች እንትን ይላሉ። አንዴ መስመር ይዛሉ፣ አንዴ መስመር ይጠፋል። እና አብርሃምም ለሱ ያለው ቦታ እንደምታውቁት ነው፣ እሷም እንደዛ። ግን በአንዳንድ ምክንያቶች ሁልጊዜ መስመር ይስታሉ። እና ዛሬ አብርሃምንም ደውዬለታለሁ ሩታም ጋር አወራታለሁ እና ላወራቸው የፈለጉት ሁለቱ እንዲታረቁ ነው። እንዲታረቁ ማድረግ የምችለውን ያህል እሞክራለሁ። እና አብርሽ ጋር ደውዬለት እፈልግሃለሁ ብየዋለሁ። ሩታ ያለችበት ሁኔታ እንደዛ ነው። ትላንትና ላይ አይታችሁታል። እና አብርሽን አግኝቼው የሚቻለውን ሁሉ ባድርግ ደስ ይለኛል። እና አግኝቻቸው የመጣሁበት አላማ ቢያንስ አስታርቂያቸው ቤት በጣም ደስ ይለኛል። አብርሃምን በጣም ይወዳታል፣ ሩታን በጣም ትወደዋለች። እና መሀላቸው ላይ ግን የሆነ እንከን አለ፣ የሆነ ችግር አለ። ያ ችግር እንዴት እንደሚፈታ ባላቅም ዛሬ የምችለውን ሁሉ አደርጋለሁ። እነሱ ታርቀው ቢሄድ በጣም ደስ ይለኛል። ለምን ቢያንስ መጥቼ ይሄንን ነገር እንትን ባረግ እኔም በጣም ደስ ይለኛል። መሀላቸው ላይ ያለ እንትን ችግሩ ይፈታ ደስ ይለኛል ብዬ አስባለሁ። እና ቤተሰቦች ያሉበት ሁኔታ በጣም ያስጠላል። እሷም የአንዳንድ ነገሮች ትሰማለች፣ እሱም የሚለፋውን እያያችሁ ነው። ስለዚህ እኔ ሩታንም አብርሃምን ነው አብርሃም እንደምታውቁት የልጅነት ጓደኛዬ ነው። ከልጅነት ጀምሮ ነው አብረን ያሳለፍነው። ሩታንም በቅርቡ በሱ ምክንያት ነው ያወቅኳት። ስለዚህ ቤተሰቦች ቢታረቁ እኔ በጣም ደስተኛ ነኝ። በጣም ነው የምፈልገው። ለምን አሁን ያሉት ፍሬ አግኝተዋል። ስለዚህ ፍሬያቸውን አብረው ሆኖ እንዲያሳድጉ የእውነቴን ነው የምላቸው። ልጅ ከመጣ በኋላ በጣም ይከብዳል። እንደምታውቁት ነው ያለ እናት ያለ አባት ልጅ ሲያድግ ልጅየው ምን አይነት ሀሳብ ይዞ ምን አይነት አይምሮ ይዞት እንደሚያድግ በጣም ይከብዳል። ስለዚህ ቤተሰቦች እናንተም ጋር ካለ ይሄ ችግር በእግዚአብሔር እኔ ልለመናችሁ በእናታችሁ የምትመክሯት ካላችሁ በቮይስም በቴክስት የምትጽፉላት ካላችሁ በእግዚአብሔር እናንተ ምንም አትጠቀሙ። እነዚህ ሰዎች ሰላም ሆነው እነዚህ ልጆች በቃ የእውነት የምሬን ይሄ የመጣው ልጅ በደስታና በመተባበር አንድ ላይ ቢያሳድጉት በጣም እንትን ነው። ስለዚህ በእግዚአብሔር እናንተ ምንም የምትጠቀሙት ነገር የለም። እነዚህ ልጆች ተጣልተው እናንተ ጋር ምንም የሚፈጥር ነገር የለም። ብትችሉ ስለሷ መልካም ነገር ለሱም ስለሱ ጥሩ ነገር ነው እንጂ ማውራት ያለባችሁ እሱ እንደዚህ ነው እሱ እንደዛ ነው እያላችሁ በየኮሜንቱ ባታወሩ በጣም ደስ ይለኛል። በእግዚአብሔር በቃ በምታመልኩት አምላክ ሙስሊም ከሆናችሁ በአላህ ኦርቶዶክስ ከሆናችሁ በእግዚአብሔር በእናታችሁ ስለዚህ ባካችሁ የምትችሉትን አድርጉ። ለምን እናንተ የምትሰጡን ሐሳብ ነው እናንተ የምትሰጧት የሆነ ነገር ነው እሷ ጋር መጥቶ ሌላ ሐሳብ የሚፈጥረው። ስለዚህ እሷ በራሷ አይምሮ ወይም ደግሞ በራሷ ምመን የፈጠረችው ነገር አይደለም። ስለዚህ እናንተ እየነገራችኋት እናንተ እንደዚህ እንደዛ እያላችኋት ነው ነገሮች እየተበላሹ ያሉት። ስለዚህ ቤተሰቦች ባካችሁ ስለዚህ አሁን አብርሃምም ጋር ደውዬለታለሁ አብርሃም ይመጣል። ስለዚህ አብርሃምንም አወራዋለሁ። አብርሃምን ካወራሁት በኋላ የምችለውን አደርጋለሁ። እና በእግዚአብሔር ከጎን የሆናችሁ እናንተም
የምትችሉት ሁሉ አድርጉ። እናንተ ብቻ የምትሰጡት ኮሜንት፣ እናንተ የምትጽፉላቸው እንትን ጽሁፍ እነሱን ይገነባል፣ እነሱንም ያበላሻል። ስለዚህ ቤተሰቦች አብሪሽ እንዴት ነው? ሰላም ነው? ሁሉ ሰላም አለው? እግዚአብሔር ይመስገን አለው ይመስገን። ዛሬ እንዴት ነው? ለመጀመሪያ ጊዜ ካሜራ ይዘህ መጣክ? ያው ጥሩ ነገሩ ብቻ ከምትለቁ ይሄንንም በእናንተ ቪዲዮ ላይ ለመልቀቅ ፈልጌ ነው። ያው የመጣውበት አላማ እኔ ቀጣይ አሁን በረራ አለኝ የእውነቱ ለመናገርና ቢያንስ አይሙሮዬ እንዲያርፍ እናንተ ጋር ያለው ነገር ጨርሼ እናንተ ጋር ያለው ነገር በሰላም ቢጠናቀቅ የሚለው ሐሳብ ነው እና ያው አንተ ጋርና ሩታ ጋር ያለው ነገር ትላንትና ማብረን ያየሁት ነገር ነው። ብዙ ችግሮች አሉ። ስለዚህ አብሽ አብረን ሄደን የእውነት እንድናወራት ይቅርታ መጠየቅ ካለብህ ጥፋተኛ ላትሆን ትችላለህ። አሁን እኔ አንተ ጥፋተኛ ነህ፣ ጥፋተኛ አይደለህም፣ እሷ ጥፋተኛ ነህ፣ ጥፋተኛ አይደለችም ለማለት አይደለም። እዚህ ጋር ልጅ መጥቷል። አንተም ልጅህን አብረን እንድታሳድግ ነው የምፈልገው። የእውነት የምርኝ እየተመላለስክ ልታየው አይደለም እኔ የምፈልገው። አንተም አባት ነው፣ የአባትነት ፍቅር እንድታሳየው አብራችሁ ልጁ አድጎ ነገ ህይወት ይመሰርታል። የእናንተን ህይወት ነው አይቶ የሚያድገው። ስለዚህ ነገ ያንን ህይወት እንዲመሰርት የእናንተን ፈለግ ይዞ ነው የሚያድገው። ስለዚህ አብርሃም በእናትህ ማድረግ ያለብህን ነገር እኔ አሁን ሩታ በርጋ ነው አይደል ያለው፣ ገብተን አብረን እናውራት በእግዚአብሔር። እኔ አሁን ምንም ነገር ልልህ አይደለም፣ የእውነቴን ነው። ለምን ልጁ በቃ ሌላ አስተሳሰብ ይዞ አይደግ ሳከኔ እኮ አሁን እኔ እያየኸኝ እኮ በዚህ ሳምንት እየተመላለስኩ ነው ነገሮችን ሰላም ለማድረግ እኔና አንድ እንደምን የቻልኩት ነገር እየሞከርኩ ነው። እኔ እኮ ምንም ችግር የለብኝም ይሳቅ ገብቷል። ግን አሁን ላይ ቤቷ እየሄድኩኝ ሂድልኝ ውጣልኝ ነባል የሚባለው ነገር እያስጠላኝ እየሰለቸኝ ነው። የሰው ልጅ አይደለም ይሰለቸኛልና ቢያንስ ቤቷ መጥቼ እንኳን አክብራ ወደ ቤት ግባ አትለኝም። ሄድ ለምን መጣ ምናምን ነው የምትለኝና ያ ነገር እኔ ስለሰለቸኝ ነው። እና አሁንም ቢሆን እኔ አንተ ስለጠራኸኝ ነው እዚህ በር ላይ የመጣሁት እንጂ ሌላ አልመጣም። አብርሽ እኔ አሁን ምንም አይደለም፣ የእውነቱን ነው የምነግርህ። ለምን ቢያንስ ለልጅ ነው መስዋዕት እየከፈልክ ያለው እኮ ይገባኛል ይሳቅ። እኔ ግን እሺ ካልከኝ ማለት ነው በቃ አንተ ግባና ራሷን ብቻዋን አውራት። ከዛ እኔ ችግር የለብኝም እስማማለሁ ብላ ካለች ካሳመንካት ደውልልኝ፣ ቶሎ ብዬ እመጣለሁ። አሁን አንተ ገብተህ እሺ የምትለን ነገር ስማት፣ አውራት። እውነትም እሺ ካለች ማለት ነውና ለኔ ምንም ችግር የለውም። አሁንም ግባን ብትለኝ እገባለሁ። ግን ገብቼ አሁን ጣለኝውን ነገር ብትለኝ እኔ ራሴን ነው የሚያመኝ። ከዚህ ሁሉ ግን አንተ ገብተህ ያለውን ነገር አውርታት ሰላም ለመፍጠር ሞክረህ ከዛ እኔ ደውለህ ብትጠራኝም እኔ እጅ ላይ ነው ያለው። እኔ ሐሳብህን በጣም ነው የምደግፈው። በጣም አመሰግናለሁ። ለኔ እውነተኛ ጓደኛዬ አብሮ አደጌ ነህ። ያው የኔን ደስታ ነው የምትፈልገው። ኢቭን ልጅ እንኳን መውለድን ስታቅ ልጅ አንተ እንደወለድክ አይነት ስሜት ነው የተሰማ እና ያያነቡ ከልብ አመሰግናለሁ። እግዚአብሔር በቃ ከልብ ይሁን ጓደኛ ነህ። ፈጣሪ እድሜ ጤናህን ያብዛው። አሁንም እንዲሁ ለኛ ደስታ ለኛ አንተ ነው እየጣርክ ያለው ማለት ነው። ይሄንን ደግሞ ሳይገባኝ ቀርቶ አይደለም። ለምታረጋቸው ነገሮች በሙሉ ከልብ አመሰግናለሁ። ግን ደግሞ ዛሬ ካሜራ ደግነህ መምጣት በራሱ ገረመኝና የምሬን ስነግር አሁን ይሄንን ቪዲዮ እኔ ላይም መጫን አልፈልግም። የምሬን ነው። እግዚአብሔርም የራስ ዩቲዩብ ቻናል ልክፈትልህና ይሄንን ቪዲዮ ራስ ላይ ጫና። እና ታረቅንም አልታረቅንም ብንታረቅ ሞር ደስ ይለኛል። በዚህ ቪዲዮ ብንታረቅ ደውለህ ጠርተኸኝ ና ብለኸኝ ገብተህ አውርተሃት ዛሬ ሁሉንም ነገር ሰላም ቢፈጠር ለኔም ለሁላችንም ደስታ ነውና እኔ ይሄንን ቪዲዮ አሁን ቻናሌ ላይ ከምጭን በቃ አንተ የራስ ቻናል ከፍተልህና በራስ ቻናል ላይ ተለቀዋል። ያው አንተ ኢትዮጵያ ውስጥ ባትኖር እየተመላለስክ የምትሰራ በሄድክበት ሀገር ሁሉ ቪሎግ ምናምን አንዳንድ ነገሮችን እየቀረጽክ ለቤተሰብ ትለቅላቸዋለህና በዚህ አጋጣሚ ቤተሰቦች ይሄንን ቪዲዮ ለሱ እንዲጫን አድርጋለሁ። እሱ ቻናል ላይ ነው የሚጫነውና ጥሩ ዜና ይዞ ይምጣ። ይሄ ቻናል ጥሩ ዜና ያሰማል እና ሁላችሁ ሰብስክራይብ አድርጉት። ያው ይሳቅ ማለት ያው የልጅነት ጓደኛዬ ነው። ከኢትዮጵያ ውጪ እየተመላለሰ ምናምን የሚሰራውና ያው በሄደበት ሀገር ሁሉ የገጠመውን ገጠመኞች ሊሆን ይችላል የሄድክባቸው ሀገራት ላይ ምናምን ቢሎ ጋር አንዳንድ ነገሮችን እየቀረጽክ ለነሱ ትለቅላቸው። አንደኛ እነሱም ሀገርን ያያሉ፣ አንዳንድ ትምህርቶችን ይወስዳሉና ይሄንን ቪዲዮ እኔ አልፈልግም። ካሜራ ደቀናም ስለጠበቀኝ ከልብ አመሰግናለሁ። ያው
ስራዬን እንትን ብለክ በዛውም ቪዲዮ ልቅረጽለት የሚለው ማስተሳሰብ አስበህ በራሱ ማምጣት ደስ ብሎኛል። ግን ደግሞ እኔ ላይ ሳይሆን አንተው ላይ ጭንላለሁ። በራስህ ስም ሚሳቅ ብዬ ከፍቼ አንተ ላይ ጭንላለሁ ጓደኛዬ። እና ሩታም ጋር እየቀረጥክ መግባት ትችላለህ፣ ችግር የለውም። አውራት፣ ምትለህን ነገር ስማት። ከዛ አይ አብርሽ ይምጣ በቃ ችግር የለውም እኔ ሰላም አወርዳለሁ ካለችኝ የሆነ እዚሁ አካባቢ ሆኜ ነው የምጠብቀው፣ የትም ማረቅም ይሳቅ እና አውራትና ምትለህን ነገር ስማት። እኔ ጋር በእኔ በኩል ምንም ችግር የለውም ወንድሜ። ስለዚህ በጣም እንትን እንድትል እፈልጋለሁ፣ የሰዎችም ሀሳብ እንዳትሰማ። እኔ ይሳቅ እኔ በራሴ ህሊና፣ በራሴ ፍላጎት፣ በራሴ ጭንቅላት መመራ ሰው ነኝ። የማንንም ሀሳብና የማንንም ፍላጎት መሰማም አይነት ሰው አይደለሁም። ሰው ስላለኝ ምንም ነገር ላደርግ አልችልም። ሰው የሆነ ነገር ስላለኝ ምንም ላደርግ አልችልም። የራሴ ህሊና ያለኝ ሰው ነኝና በራሴ ህሊና ነው የምመራው። እሷ ነች ትንሽ ሩታ ነች የሰውን ወሬ እየሰማች ምናምን አይሆን ነገር ውስጥ ራሷን እየከተተች ያለችው ማለት ነው። ሶስተኛው ግን የሚላትን ነገር ትሰማለች። የሆነ ወሬ አብርሃም ከሆነ ሰው ጋር ነው ከሴት ጋር ነው ምናምን በቃ ማይሏት ነገር የለም። ያ ሁሉ ነገር የነገሯትን አእምሯ ላይ እያስቀመጠች ኦቨር ይሆንባታል። ስለዚህ ከኔ ጋር እንዴት ሰላም ሆን ትችላለች? ፈጽሞ ሰላም ልትሆን አትችልም። ስለዚህ አሁንም ቢሆን እንድትላፍ የፈለገው ነገር አንተም ሄደክ ቢያንስ በቃ የሰውን ወሬ አትስመኝ። እነሷን ለማጣላት ነው ሁሉም ሆይ ሆይ የሚለው ማለት ነውና ይሄንን እንኳን መረዳት አልቻለችም እሷ። ስለዚህ እስኪ አንተ በግልጽ በደንብ አድርገህ ያሉትን ነገሮች አስረዳት ይሳቅ። የምር አስረዳት። እንትኑን እዚህ ጋር ገመድ አለና ገመዱን ሰባ መግባት ትችላለህ። ገብታ ያሉትን ነገሮች አናግራት። እኔ እዚሁ አካባቢ እጠብቅሃለሁ። እሺ አብይ፣ ከዛ ደውልልኝ ይሳቅ። ደውልልሃለሁ። እሺ ጠብቀኝ። እሺ መልካም ጊዜ። እሺ ሰላም ለዚህ ቤት። ሰላም የሚመጣ ሩታ እንዴት ነሽ? ሰላም ነው? ሁሉ ሰላም? መስከን ደህና ነሽ? ለሆነ ነገር ለማውራት ነበር። ደህና ነሽ? ቆይታ አሪፍ ነው። ሁሉ ሰላም? ልጁ ደህና ነው? ሁሉ ሰላም? ሁሉ መልካም። ቁጭ በል። እሺ ብታይ ይኸው እዚህ ጋር ችግር የለም። ምንም ጣም ይጠጣ ምንም ነገር አልፈልግም። የእውነት ጨርሻለሁ። ደህና ነሽ? እሺ ካልክ ደህና ነኝ። እንዴት ነው? ሁሉ ቆይታ አሪፍ ነው። እና ዛሬ አንድ ነገር ብቻ ለብቻ የመጣሁት ለዛ ነው። አንድ ነገር ላማክርሽ ነበር። ምንድነው? ስላላችሁበት ሁኔታ እኔ በጣም ስለከበደኝ ነው። ብታይ ያው አሁን ያላችሁበት ሁኔታ እንደምታዩ አንቺም ጋር እሱም ጋር እንደምታውቂኝ። ስለዚህ ስለዛ ነገር ከመሄዴ በፊት ላውራሽና ልሂድ ብዬ ነው። ቢያንስ አንቺም ጋር ያለው ነገር አውቄ አብርሃምም ጋር ያለው ነገር እንትን ብዬ ጨርሼ ብሄድ ይሰራል ብችል አስታርቂያችሁ አንድ ላይ ሆናችሁ በህብረት ልጆቻችሁን እንድታሳድጉ የሚለውን ነገር እንትን ከማለት አንግል ነው ብታይ። እና አይሶ ደህና ነህ? በተረፈ እኔ ደህና ነኝ። ዋናው ደህና መሆንክ ነው። ምን አለ መሰለህ ኪሱ፣ እኔ ብዙ ማውራት የማልፈልገው ነገር አለ ማለት በቃ ዝም ብሎ መተውን መርጫለሁ እኔ በዚህ ሰዓት ማለት ነው። ለምን ብትል ብዙ እንትን በቃ ማየው ነገር አለ፣ አንተም ብዙ ማታውቀው ነገር አለ። እንደዚህ ነው እንደዛ ነው ብዬ አሁን እኔ ማውራት አልፈልግም። ምክንያቱም በቃ ላገኘሁትን ላወቅኩትን እኔ እንጃ የሆነ መፍትሄ ልፍጠር ብሎ ለመጣው ሰው በሙሉ ተናግሬ እንደዚህ ነው እንደዛ ነው ብዬ እሱን እንትን ማለት አልፈልግም። ግን በቃ እኔ የማያቸው ነገሮች አሉ፣ ብዙም የሚደርሱኝ መረጃዎች አሉ፣ የምሰማቸው ነገሮች አሉ። ገባ? እነዛ ነገሮችን እያየው ወደ መጀመሪያው ተመለሽ ምናምን ብትለኝ እኔ አይሆንም። ሲቀጥል ብዙ ነገሮችን ጀምሬ ስተወውና ከዛ ድጋሚ ወደ ኋላ ስንመለስ የማያቸው ነገሮች ምንም ደስ አይሉም። እኔ አሁን በጣም ብዙ ፕሮሰስ ጀምሬ በጣም ብዙ እርምጃ ሄጄ ምናምን ከዛ ደግሞ አንዳንድ ነገሮችን ሳይ በቃ እስቲ ለትንሽ ታይም ምናምን ብዬ ስተወው እና የምሰማው ከዛ የሚፈጠረው ነገር የሆነ ነገር ደግሞ የሚገጣጠምብኝ ነገር አለ። አንዳንድ ማለት
እዚህ ማወቅም የሌለባቸው እንደዚህ አንተን ፊት ማውራት የሌለብኝ ካሜራን ፊት ማውራት የሌለብኝ ነገር አለና ያንን ነገር ማውራቴ ተገቢ ነው ብዬ ስለማላስብ ባልፈው ይሻለኛል። አይደለም አንድ ነገር ምን እንደው ታውቂያለሽ ብታይ እውነት ስነግርሽ እኔ አሁን ከኔ ጋር ብዙም አንተዋወቅም እኔና አንቺ ያው አብርሃም እንደምታውቂው የእውነቴን ነው የልጅነት ጓደኛዬ ነው። እኔ አሁን ስላለፈው ነገር አይደለም ሰዎች ስለሚነግሩሽ ነገር አይደለም እኔ አሁንሽ የእውነቴን ስነግርሽ ዛሬ ላይ ያላችሁበት ነገር ጌታን የምሬ ነው ነገሽን በጣም የተሻለ ያደርገዋል። ለምን አሁን እዚህ ጋር ልጅ አለ እናንተ ጋር የእውነቴን ነው የምልሽ። እኔ አሁን ሰዎችን እየሰማሽ ሰዎችን እኔ እንደዛ ልልሽ አይደለም እሱ ሌላ ጉዳይ ነው መስማት ምናምን አይደለም የሆነ ሰምተህ ልታልፋቸው ትችላለህ እኮ የሚገጣጠምብህ ነገር የለም ምን ዝም ብለህ ማች የሚያደርግ ነገር ደግሞ ታያለህ እኮ እና እኔ ያልሽ ብታይ በጣም ጭንቅላቴ ላይ የሆነ ጥያቄ ይፈጥርብኛል። ከዛ እኔ ለምን ከራሴ ጋር ታገላለሁ ብተወስላለሁ በቃ እኔ አሁን ምንም አይደለም ሩታ በእናትሽ እኔ ጌታን አይደለም ያንን ነገር እያሰብኩኝ ደግሞ በቃ መተውን ስመርጥና ነገሮችን ትውት ደግሞ ሳረጋቸው ሌላ ሰላም እንድፍርስ የሚያደርግ ነገር ደግሞ ይፈጠራል። እኔ አሁን መተው ላይ ነው በቃ ፎከስ ማድረግ ያለብኝ ማለት ነው። መጀመሪያ ትክክል ነበርኩኝ ለምን እንደገና ወደ እንደዚህ አይነት ነገር ገባለሁኝ? በቃ መጀመሪያ የወሰንኩት ውሳኔ ትክክል ነው። ስለዚህ ለምንድን ነው ወደዚህ አይነት ነገር ውስጥ ገብቼ ራሴንም ረብሸው ሰላሜን ለምን አጣለሁ ብዬ እንደገና ወደ ኋላ መመለስ ሆነ ስራዬ። መጀመሪያ እንደዚህ አይነት ነገር ውስጥ ወይም ደግሞ እንደ መጀመሪያው እንዲቀጥል ባረግ ኖሮ ይሄ ሁሉ ነገር አይፈጠርም ነበር። ሩታ እኔ አይደለም ትክክል ነሽ፣ ግን ውሳኔዎች ሁሉ ስትወስኝ ሩታ እኔ አንድ ነገር ጌታን ውሳኔዎች ሁሉ ስትወስኝ አሁን ብቻሽ አይደለሽም የነገ ህይወቱ ማሰብ አለብሽ። የእውነቴን ነው ይሄ ልጅ ያላባት ሲያደግ ያለ የእውነቴን ምሬ ነው። አሁን አንቺ የሚዲያ ሰው ነሽ እኔ ጌታን አይደለም እኔ አሁን ለምን ያድጋል ያላባት እንዴ አባቱን ፍቅር መቶ ማየቱ አይደለም መቶ ማየቱ እሱ ሌላ ቻሌንጅ ነው። የእውነቴን ነው ነገሽ እሱ ሌላ ቻሌንጅ ነው። ግን አሁን አንቺ ጌታን የምር የትላንትና ያለፈው ህይወቱ ሁለታችሁ ብቻ በመነጋገር ሁለታችሁ ብቻ አንድ ሆናችሁ መፍታት ትችላላችሁ። ይሄ ልጅ መጥቷል። ስለዚህ ይሄ ልጅ በፍቅር ነው ማሳደግ ያለባችሁ። ነገ ይሄ ልጅ አድጎ የእናንተን ፈለግ ነው የሚያሳየው። የእውነቴን ነው ይሄ ልጅ አድጎ ነገ እናንተ ያሳያችሁት እናንተ ያላችሁበት ህይወት ነው ማንጸባረቅ የሚችለው። ሩታ የእውነት እኔ ለአብርሃም ብዙ ጊዜ ብያለሁ ነገ ይጸጽታል ነገ ትጸጽታለህ ብያለሁ። እኔም ላንቺም ልሽ እሱ ነው ጌታን የምሬ ነው። ለምን አንደኛ የሚዲያ ሰው ነው እሱ። የሚዲያ ሰው እስከሆነ ድረስ ብዙ ሴቶች ሚዲያ ላይ መውጣት ይፈልጋሉ። ብዙ ሴቶች ሚዲያን እንትን ማለት በሚዲያ መታወቅ ይፈልጋሉ። ስለዚህ ፎከስ የሚያደርጉት ምንድነው አንቺን ወደ ኋላ እንትን ብለው አስቀርተው እነሱ ላይ እንትን ለማለት ወደ ሚዲያ መውጣት ነው የሚፈልጉት። ገብቶሻል? የእውነት የምሬን ነው። የሚዲያ ሰው እስከሆነ ድረስ እንደዛ ነው የሚፈልጉት። ስለዚህ ብዙ ሰዎች አንቺን በተናገሩ ቁጥር ብዙ ሰዎች አንቺን እንትን ባሉ ቁጥር ለአንቺ መልካም በማሰብ አይደለም። የትኛውም ሰው ትዳር ለማፋታት ትዳር እንትን ለማለት የሚናገረው መልእክት የሚናገረው ኮሜንቶች መልካም ነገር ከማሰብ አንግል አይደለም፣ ወይም ደግሞ ላንቺ ከመቆርቆር ላንቺ ደስታን ከማሰብ አንግል አይደለም። የሆነ መጥፎ ነገር ይዞ ስለሚመጣ ነው። ስለዚህ ሩታ እኔ አሁን ጌታን በረራ አለብኝ ስለዚህ እሄዳለሁ። ስለዚህ ሩታ በእግዚአብሔር እኔ አሁን ሌላ ነገር ጌታን የምሬ ነው በእናትሽ ይህ ልጅ አብራችሁ አሳድጉት፣ ታረቁ፣ አንድ ላይ ሁኑ። ሌላ ነገር አይደለም። ጌታን አንድ ላይ ሁኑ። የሰዎችን ሐሳብ አትስሙ። ሰዎች የሚነግሯቸው ኮሜንት ሰዎች ስለሱ መጥፎ ነገር እንደዚህ ያየ ነው እንደዚህ እሱ ሌላ ነገር ነው። ጌታን እሱ ለትዳሩ ታማኝ ሰው ነው። ለትዳሩ በጣም ጥሩ ሰው ነው። ላንቺ ከመቆርቆር ላንቺ የእውነት አሁን ላይ ያንቺን ደስታ ነው የሚፈልገው። አንቺ እንድትደሰች ነው የሚፈልገው። ስለዚህ አንቺ ማድረግ ያለብሽ እንደዛ ነው። ስለዚህ የትላንትና ያየሻቸው ትላንትና ፓስት ያለፉት እንትኑ ቻሌንጆች ዛሬ ላይ እያመጡ በትላንትናው ማንነት ላይ ዛሬ ላይ አይሳሉበት። ስለዚህ አንቺ ከጎኑ ስትሆኚ ሁለታችሁም ትጠነክራላችሁ። ስለዚህ አንቺ ብቻሽ የሆነሽ የራሱን ቻሌንጅ ስትሰጪው ይሄ ሀሳብ ብለሽ ስለዛ ነገር ባሰበ ቁጥር ወደ ኋላ ነው እንጂ መቼም ወደፊት አትሉ። ስለዚህ ሩታ በእግዚአብሔር በእናትሽ ልለምንሽ በእግዚአብሔር ሩታ በእግዚአብሔር በጌታ ጌታን የምሬ ነው በእግዚአብሔር ሲሄድ ቢያንስ ይሄንን ነገር አድርጊ። የእውነት የምሬ ነው ሩታ በእግዚአብሔር በእናትሽ በእግዚአብሔር ያው ለምንሽ በጌታ ሩታ በእግዚአብሔር እኔ እውነት አይደለም እኔ አሁን እንትን እዚህ ጋር ቪዲዮ ይዤ የመጣሁት ምናምን ለሌላ ነገር አይደለም። ጌታን የምሬ ነው። ስለዚህ አንድ ላይ ሁኑ። ሰዎች ጠላቶቻችሁ እንዲያዝኑ ነው ማድረግ ያለባችሁ። ለምን ሰው እንዲደሰት ታደርጋላችሁ? ገና ናችሁ፣ ገና ወጣቶች ናችሁ። ሰዎች በጣም ይደሰታሉ በእናንተ የእውነት በእናንተ መፋታት በእናንተ እንደዚህ መሆናችሁ። ሩታ በእግዚአብሔር እሺ በይኝና የሆነ ነገር አይ ቁጭ በል መጀመሪያ
ሩታ በእናትህ አስጨነቀኝ። ቅዱስ ጌታን የምሬን ነው ያለው። አሁን ላይ ያለው ቻሌንጅ ብዙ በጣም የሚያስጠላ ነው። ገብቶሻል? ለዚህ ጋር እሱን ሊያንትን ሊሉ ወደኋላ ላይ ያስቀሩት የሚፈልጉ በጣም ብዙ ሰዎች አሉ። አንቺንም እንደዛው። ስለዚህ የእናንተን ደስታ የሚፈልግ ብዙ ሰው የለም። ስለዚህ የሚዲያ ሰዎች እስከሆናችሁ ድረስ ብዙ ቻሌንጆች አሉ። ብዙ እናንተ ላይ ፎከስ የሚያደርጋለን። ለምን የእናንተ መውደቅ የሚፈልግ ስላለ ማለት ነው። ስለዚህ ነገ ለዚህ ልጅ አሪፍ ነገር ይዛችሁለት ነው የምትቀርቡት። ሩታ ይሳቅ በሰላም ነው፣ ግን በጣም እያስጨነቀኝ ነው። ጌታን ስለከበደኝ ነው የእውነት የምሬን። የእናንተ መለያየት በጣም እየጨነቀኝ ነው። በጣም ማለት ከምንሽ በላይ ቢያንስ አሁን ይሁን ነገር ስታስቢ ብይሻለሁ አለ ጫልጅ መጥቷል። ጌታን የምሬን ነው። ለሱ ማሰብ አለባችሁ። የሆነ ነገር ስታስቢ ብቻሽ አታስቢ በእናትሽ። ይኸውልህ ማለት ይሶ እኔ እንጃ እንዴት ላስረዳ። በጣም ነው ቴንሽን የሆንኩት። በጣም ነው ያስደነገጥከኝ። ማለት የሆነ ውስጥ ድንግጥ ነው እርብሽ ነው ያለው። እሺ ይቅርታ ግን ምን አለ መሰለክ፣ እሺ ማለት እኔ የልጁን ፍቅር ማለት የአባቱን ፍቅር ያጣል እንዴ ልጄ? ምንም ነገር እኮ አልነፍከውም በእውነት ከምሬ ነው። ማለት እኔ ልጁን ማግኘት በሚፈልግበት ልክ እንደፈለገ እንዲያገኝ እፈቅዳለሁኝ፣ ግን ከዚህ ቤት ብቻ ልውጣ ነው ያልኩት። እኔ ከእናት ከአባቴ ቤት ልውጣ። እዚህ በመጣ ቁጥር የሚፈጠሩት ነገሮች ምንም ደስ አይሉም፣ ይደብራል። እና እንደዚህ እነሱ ምን እንትን ባሉበት ሰፈር በተከበሩበት ሰፈር ሌላ ነገር ውስጥ ለምን እንገባለን ምናምን ብዬ ፈርቼ ነው እንጂ ከዚህ ከወጣሁኝ በኋላ እኔ ምንም አይነት ነገር አልከለክለውም። በልጁ ጉዳይ እንደፈለገ ልጁ ማግኘት ይችላል። እኔ ልጁን ከአባቱ አልለየውም። ገብቶሃል? እኔ በቃ ምንም በቃ የእሱን ፍቅር እንዲያጣም አልፈልግም። ምክንያቱም አባቱን ያስፈልገዋል የአባቱ ፍቅር። በዚህ ጉዳይ ላይ እኔ ምንም ችግር የለብኝም። ግን ከእኔ ጋር ያለውን ኮኔክሽን እኔ እንጃ። ይሶ ይቅርታ አድርግልኝና በጣም ነው እየረበሸኝ ያለው። ወደኋላ ስመለስ እና የሆነ ነገሮች በቃ አሁን ጥሩ ነው ለምን መቀጠል አንችልም ምናምን ለራሴ ዝም ብዬ ከራሴ ጋር አወራና ማያቸው ነገሮች አሉ። ከዛ ማች ያረጉብኛል። የሆነ የምሰማው ነገር አንድ ነው፣ እሱን ደግሞ ችላልና ከዛ ማየው ነገር አለ። በቃ ማየው የምር ማየው ነገር አለ። ያን ነገር እያየው ደግሞ እኔ እንዴት ልቀበል? እነዛ ሰዎች ትክክል ሆነው ነው ወይስ እዚህ ጋር ስለተገጣጠመብኝ ነው ነገሮች እኔን እንዲሚያስጨንቁኝ? ከዛ በኋላ ለምን እጨነቃለሁ ብተወውስ ስላለኝ እንዴ ለምን እንዴ ሰላሜን አግኝቼ ረፍቴን አግኝቼ እየኖርኩኝ ነበር እንዴ ደግሞ ለምን እንደምጨነቀው ምናምን ብዬ እተወዋለሁኝ። አሁንም እንደገና ወደ ኋላ መመለሴ አሁንም እንደገና ሌላ ነገር ማድረግ ማሰቤ አሁንም ቴንሽን ውስጥ ይጨምረኛል፣ ይከተኛል፣ ይረብሸኛል ብዬ እየፈራሁኝ በጣም እኔ እኮ አሁን እሱን ሳላስብ ወይም ደግሞ እንትን ሳልል ቀርቻለሁ። እኔ አሁን የእውነቴን ነው የምነግርሽ ጌታን ብዙ ቻሌንጆች እንዳሉ አውቃለሁ። ብዙ ሰዎች እናንተ ጋር እንደሚያዩ ብዙ ሰው እንደሚል አውቃለሁ። ግን ያንን ነገር ያው አንዱ የትዳር እንትኑ ቻሌንጁ አንዱ ይሄ አይደለም። ያው ታዋቂ ስትሆኑ የሚዲያ ሰዎች ስትሆኑ የትዳር ቻሌንጅ እኮ ይሄ ነው። እርስ በርስ እንዳትስማሙ ማድረግ ነው። እርስ በርስ እንትን አዎ ማለት ቀድም ያነሳው ፖይንት ራሱ አለ ማለት ሴቶች ይመጣሉ፣ ታዋቂ መሆን ይችላሉ፣ ይፈልጋሉ። ብዙ አይነት መንገዶች አሉ። እነዛን ነገሮች ደግሞ ወደሱ እያቀረበ የሚሆን አግባብ ባልሆነ መንገድ ነው ይሄንን ነገር ማድረግ የሚቻለው አይደለም። እነሱ በቃ መውጣት ፈለጉ አይደል፣ መስራት ፈለጉ አይደል፣ በአግባቡ የሆነ ነገር ሰፖርት ልታደርጋቸው ትችላለህ እንጂ ኦቨር የሆነ ነገር በጣም ያስጠላል። እኔ ምንም ደስ አይለኝም። ብቻ በቃ ብዙ ነገር አለ። ከቻልኩኝ የሆነ አንደርስታንድ በሰሶም ቢሆን አንደርስታንድ እንድታደርገኝ ትንሽ ነገር አወራሃለሁ። ተደዋውለን እናወራለን ብዬ አስባለሁኝ። ስልክህን ትተውልኝና ትሄዳለህ፣ ተደዋውለን እናወራለን። ከዛ በቃ እና የቀሩትን ነገሮች ደግሞ አስብበታለሁ። እኔ ቃል አልገባልህም። ነገሮች ይስተካከላሉ በቃ እርግጠኛ ነኝ ምናምን ብዬ አንተንም እንትን ውስጥ ማለት አልፈልግም። በቃ ነገሮችን ሊስተካከሉ ነው ወይም ላስተካክላቸው ነው ምናምን ወደሚለው ተስፋ እንድትሄድ አልፈልግም። ምክንያቱም ብዙ ሰው እንደዛ አስበው በጣም በብዙ መንገድ ከደከመ በኋላ ነገሮች ፉርሽ ይሆኑበታል። እና አንተም እንደዛ አይነት ነገር ውስጥ እንዳትገባ እንደዚህ ይሆናል ብዬ ባልልህም፣ ግን ላስብበት እና የቀሩትን ነገሮች ደግሞ ተደዋውለን እናወራለን። አዲስ ነገር እጠብቃለሁ ቢሆን ይሻላል። አዲስ ነገር እጠብቃለሁ። የእውነት የምሬን ነው። እሺ እና ሻይ ቡና ልልም አልከኝ? ምንም ነገር አለ። እንግዲህ መልካም ጊዜ ሆነልክ። ቻው።